السلام عليكم ورحمة الله وبركاته. ሰላም ድና የተከበራችሁ የተወደዳችሁ የካሊዳ ቤት ቻናል ሰዎች ዛሬ የማሳያችሁ በሰዋ ሸሪሃ በ2 ሪያል ለ24 ሰዓት መፍቱ ሸበካ ነው። በየቀኑ የ2 ሪያል እየመጀናችሁ ለምሳሌ የ30 ሪያል ብትመጅኑ ለ15 ቀን ሁለት ደግሞ የ30 ብታስገቡ ደግሞ በ60 ብር ለአንድ ወር ማለት ነው። የሰዋ ሸሪሃ እንደፈለጋችሁ እንዴት እንደምትጠቀሙ አሳያችኋለሁ። ምንም አያልቅም አጠቃቀሙ። እስከ ቪዲዮ ፍጻሜ አብራችሁን ሁኑ። ስለምትወዱት ይሄን ቪዲዮ ላይክ አድርጉትኝ። ለቻናሌ አዲስ የሆናችሁም ሰብስክራይብ ማድረግ አትርሱ። በመጀመሪያ ወደ መደወያ ቤት ትገቡና ኮከብ 88 3 ጊዜ ተጽፉና ማሰላል ብላችሁ ወኪት ትላላችሁ። በዚህ መልኩ ያመጣላችኋል። በዚህ መልኩ ካመጣላችሁ በኋላ እንደዚህ ቪዲዮ ላይ እንደምታዩትኝ 99 ያላችሁ እስከ መጨረሻ ድረስ ታያላችሁ። 2 ሪያል የሚመጣ ድረስ ታያላችሁ። እዚህ ጋር አሁን 11 ላይ ነው ያለው የ2 ሪያል። እዚህ ጋር እንደምታዩት እንግዲህ የ2 ሪያል አለ ማለት ነው። ታያችኋል። በ2 ሪያል መፍቱ ነው ለ24 ሰዓት መፍቱ እንደፈለጋችሁ። እዛ አንድ ቁጥር ጽፋችሁ ሴንድ ትሉታላችሁ። ነገር ግን ይሄ ከመጀናችሁ 2 ሪያል ከቆረጠ በኋላ ዝም ብሎ አይደለም የሚሰራው፣ በአፕሊኬሽን ነው የሚሰራላችሁ። አፑን ወደ ፕላይ ስቶሪ ትገባላችሁ። ላሳያችሁ። ወደ ፕላይ ስቶሪ ከገባችሁ በኋላ ፕላይ ስቶሪ ላይ ከላይ ካሽ ፕሮ ብላችሁ ሰርች ታደርጋላችሁ። ካሽ ፕሮ ብላችሁ ሰርች ካደረጋችሁ በኋላ በዚህ መልኩ ይመጣላችኋል። ከዚህ በፊት ያወረዳችሁት ካላችሁ አፕ ቀጥታው ብላችሁ ከፍቱት። አዲስ የሆናችሁ ደግሞ ኢንስታል ብላችሁ ተከፍቱና ይሄንን ኦፕን የሚለውን ትገባላችሁ። በዚህ መልኩ ከከፈተላችሁ በኋላ ከላይ ኤስቲሲ ብላችሁ አንድ ጊዜ ትጽፋላችሁ። ከዛ በዚህ መልኩ ይመጣላችኋል። ይሄን የመጀመሪያውን አንድ ጊዜ ትመርጣላችሁ። ከዛ ወደ ተንሸራቱና ይሄንን ዳውንሎድ ኤንድ ኢንስታል የሚለውን በቀይ ያከበኩባትን እቺን አንድ ጊዜ መታ ታደርጉና ይሄን አንድ ጊዜ መታ እንዳደረጋችሁ ታዚህ ላይ ታደርጉና መሃሉን ታሰሩታላችሁ። ኦኬ ይላል። በዚህ መልኩ ይሰራላችኋል። ለ24 ሰዓት ምንም አያልቅም አያቋርጥም። ያልቃን ብላችሁ አያሳስብም። ድጋሚ 24 ሰዓት ሲሞላ አሁንም ደግሞ 2 ብር ትመጅናላችሁ። በዚህ መልኩ በኮከብ 88 ካልመጣላችሁና ካልመጀናችሁ ቀጥታ ወደ ሜሴጅ ቤት ትገቡና ሜሴጅ ላይ ከላይ 900 ትጽፋላችሁ። ከታይ ደግሞ ሁለተኛው ላይ 9235 ብላችሁ ሴንድ ትሉታላችሁ። 2 ሪያል ይቆርጥላችኋል ማለት ነው። በዚህ መልኩ ተጠቀሙ። ቪዲዮውን ከወደዳችሁት ላይክ ሼር አድርጉት። ለሌሎች እንዲጠቀሙ አድርጉትኝ። መልካም